ዛሬ ሰላም ሰላም ወደ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም አንድነት ከእናንተ ጋር ይሁን እላለሁ። እንዴት ነው ጠፋ ብላችኋል? ኧረ እነሱ አልጠፉም እኔ ነኝ የጠፋሁት። እንዴት ናችሁልኝ? በያላችሁበት እንደውም እኮ አሁን እኮ ተመስገን እየመጣ ነው። አሁን በቃ ትንሽ ሞራልሽ እየመጣ ነቃ እያልኩ ነው። ጠዋት ብድግተኝና ቲጂ ቪዲዮ እንስራ ነው ቪዲዮ ቅረጽ ይላል አባቴ። ትንሽ ማይንዴ ትንሽ እያደግ ነው ወፍር ያለው አይሞፈር ይመጣል እኮ ይሄ ምናምን ድሮ አስታውሳለሁ። ስንተኛ ክፍል ነው እያለሁ 8ኛ ክፍል እያለሁ እኔ ጩጬ ነኝ ከሁሉ። እሺ ልጆች እንደዚህ ሲይዙ ጣቴ ትንሽ ነው ማለት ጣቴ ነው እንትን ክንዴ ዝስር ይባላል ጉራጌ። እና ዛሬ ትንሽ ነው ብለው ምን ይሏል? በቃ እኔ ከሁሉም ያንሳልና ስለዚህ ትንሽ ነው። ስለዚህ አሁን ነቴ ስለገባ ማለት ነው። በእድሜም ታንሳለህ በሰውነትም ታንሳለህ። በቃ ትንሹ ነው የክፍል ምሳሌ የሚሰራልኝ በእኔ ነው። በነገራችን ላይ መክሳት ብቻ ሳይሆን አጭር ነበርክ ታውቃለህ። እግዚአብሔር ሳይ አጭርዬ ነበረ ማለት ነው። አሁን ግን እግዚአብሔር ይመስገን አንበሳ ግቢ ሕፃን ሆኖ እኔም ያው ልጅ እኮ ነኝ፣ ግን አንበሳ ግቢ ወሰድ ነው ማለት ነው። ከሲስተር ጋር ትልልቅ እህቶቻችን ይዘውን ሄዱ። እዛ የተነሳ ፎቶ ብታዩት ድንቅ አለ። እንዴት ፎቶ ላስገባላችሁ ወይ ብናገኝ አሪፍ ነበር። አንበሳው ልክ ይሄ ነው ማለት አንበሳው ይሄ ነው ድንቅ ነው። በቃ ቆይ ላሳይሽ። አንበሳው ይሄ ነው አጥሩ ይሄ ነው ፈርቶ ይሄ አንበሳ ሊበላይ ነው ማለት አንበሳው ካጥሩ ነው ወይ እንደምን እሱን ሞመንት አላስታውስም። ፎቶ ብቻ ነው የሆነ ሰዓት ነበረኝ። አንበሳው ይሄ ነው ማለት ይሄ ራሱ ነው አንበሳው አሁን አጥራለሁ ማለት ነው። ያንን ነው እንግዲህ አታትከም ወደ መጣልበት ጉዳይ እንድታውበት አጀንዳ ለይደና ምን መሰላችሁ? ወይዘሪት ነው አላገባችም። ታዲያስ እንዴ ምን ነው ዳርካት እንዴት አያውቅ? ወይዘሪት ማርዬ ነው ማያ ነው። እስከ ነግሳግሷት ትጥራታ እስከ ግሳንግሱማ ስጠላው ማርያም ወርቅ ማያ አሁን የመጣ ነው። ለምን መሰላችሁ? ማርያም ወርቅ ነው። ማርያም ወርቅ በአማርኛ አድርገላችሁ ማርያም ወርቅ ነው በትክክለኛ። ማርያም ስናቆላምጣት ማያ እንላታለን። ማያ ይመጣል አይመጣም? ቀስ ያው ያኔ ለመጥራት ይቀላል። ማያ ሲባል ይቀላል ነው። ስለዚህ እሷን ዛሬ ፕራንክ በድጋሚ ፕራንክ ልትደረግ ነው። በድጋሚ ባለፈው ፕራንክ አረግናታ ድጋሚ የዛሬው የባለፈው ብዙ ካልተመቻችሁ ውይ ግን እውነት አሳዝነዋታል የባለፈው እግዚአብሔር። ዛሬ ግን እሷንም ፕራንክ እናረጋታለን። አይዲያውን አትንገራቸው አብረው ይዩ። አብራችሁ ከኔ ጋር ይሁንና ፕራንኩ ምን አይነት ነው? ምንድነው? እንዴት ነው የሚደረገው? ይሄ ፕራንክ ስለሆነ ግን ቤተሰቦች ሪል ነው። በነገራችን ላይ እግዚአብሔርን ፕራንኩ ሪል ነው። ያለችም እሷ ማርዬ ቅዳሜና እሑድ ቤተክርስቲያን ናቸው ከልጆቹ ጋር። እንደውም እኔና ሰይ ነው ተኝተን የምናረፍደው። ዱርዬ ነኝ እኔ እንደምታዩ በቃ ጳት ነው እነሱ ሄዱት። እኔ ዱርዬ ነኝ። ቤተክርስቲያን አይደል ምናምን በቃ መተኛት እንደውም ስራ እያለ ይሻል ነበር። አሁን ያው ትምህርት ሲኖረኝ እንጂ ዱርዬ ነኝ። ጸሎት አድርግልኝ ከዱርዬነት እንደወጣ ማለት ነው። ስለዚህ አብራችሁን ቆዩ ቤተሰቦቻችን። ማዬ አሎ ማ አቤት ነይ በማርያም ምን እያደረግሽ ነው? ሰላም ነው። ስልክ እያወራ ነው። እዚህ ጋር ቆይ ላሳያችሁ። ሰላም ነው። መቼ ያኛው ስልክ እኔ ጋር አይደለም ማለት እኔ ጋር አይደለም እያልኩሽ አይደል? ሌላ ሰው ጋር ነው ስልክ። ማረ ነይ በእናትሽ አዘጋጃጂ። ጓደኛ አይነት ምን አይነት ጓደኛ? ምን አለች? አረ ቤተክርስቲያን ነበረች እባክሽ አንቺ ነው ምን አለች? ለምን ሰዓት ነው የደወልኩት? ኧረ እባክሽ ምን ሆነሽ ነው? እሷ ምን ሆነች?
እንደዛ አላወራችሽም አንቺ ምን እንዴት ነው ሻወር ከዚህ የምትከኪች? ማርያም ወርቅ አንስተሽ ሰዓቱ አሁን እባክሽ ምን ስንት አላነሳውም ያው አላነሳውም እያለች አይደል? ማነች? ምን ብላ ነው ሰደበች? ምን አሰደባት አንቺ ሲጀር? ኧረ የቀለች ነው ማለት ነው። በስንት ቤት ነው የደወልሽው? ኧረ እባክሽ እንደዛ ብላ አሰድብ። አንቺ ምን ያስገለፍጥሻል? ያምሻል? ምን ያሰድብሻል? በልስ ትገለፍጣለሽ። እኔ አይደለሽም እንዴ? ና አንቺ ምን ያሰድብሻል? ያው ደውል የለም እንዴ በዚህ ማርያም ወርቅ አባቷ አንቺ በሰው ህይወት ለምን እንደምትቀልጂው? ለምን ደውይላት? ከደወለችልሽ ለምንድን ነው አንቺ ማታወራት? በስነ ስርዓት ያምሻል። ቁጭ በል። እንደዚህ አይነት ቀልድ አለ እንዴ? በህይወት ቀልድ እንደዚህ አይነት ይቀልሳል? ታደርኩኝ። አንቺ ለምንድን ነው እዚህ ያወራሻል? ክብር አይኖርሽም እንዴ ለሰው? አንቺ እኮ እኔ ህይወት እኮ ነው እያበላሽሽ ያለሽ። አይገባሽ። ስልክ ሳትቀምጪ አማታል እያወራሁሽ አይደል? ለምን ታወራታለሽ እንደዚህ? እኔ ስልኬ ሲም አስቀምጪልኝ አልኩሽ እንጂ አንቺ አውሪ አልኩሽ እንዴ? ስልክ አትንክ እያወራሁሽ አይደል? ጤነኛ አይደለችም። ምን ያስገለፍጥሻል? ምንም ሆድሽ የሚያምሽ ነገር የለም። አንቺ ለምንድን ነው የምትቀልጂው? እኔ እኮ ከሷ ጋር እንደውም ሌላ ነገር ልነበር። እኔ አንቺ ጨዋነሽ ብዬ አንቺ ሲጀመር አንቺ ምን ስለሆንሽ ነው? ስልክ አላነሳውም። አማርኛ ነው፣ አጭር አማርኛ እኮ ነው። ስልክ አላነሳውም፣ አልተደወለም። ስልክ ተደውሎልሽ አንስተሽ ሰው ተሳድበሻል። ምን ያስጠፋኛል? ምን ያስጠፋኛል? ምን ያስጠፋኛል? ስለተሳደብሽ ባይሆን እኮ ሰው አትዋሸኝም። እኔ ስለማትዋሸኝ እኔ እስካሁን የምታወራው ቀልድ መስሎኝ ነበር። ቁም ነገር አይመስልም። ማርያም ምንድን ነው የምቀልደው? ቀልድ አለ እንዴ እንደዚህ ያለ ሲጀምር? እኔ ከነጋ ስልክ አላወራውም። ካላወራሽ ከየት አምጥታ ነው እሷሽ? ከየት አምጥታ ነው የምታወራው? አንቺ ውሸታም ናት እያልሽ እኮ ነው እሷ። ምንድን ነው ውሸት? ምንድን ነው የምትሆነው? አንቺ ከኔ በላይ ታውቂያታለሽ እንዴ? እኔ አላውቅም። እሷ አታውቀኝ፣ አላውቃት። እንዴት ምን ያሰድበኛል? በጠዋት እኮ ያላወቅሽው ሰው አንቺ አንስተሽ ለምን ስልክ ታወራለሽ እንደዚህ? እኔ በ21 ቤት ደውሉለት ብዬ እናገራለሁ እንጂ አላነሳም። በአብዛኛው ጊዜ አላነሳም። ያነሳሁትንም ስል ሰብስቤ የለም ካሉ የለም። በ21 ቤት እሷ እስከምትነግራት እኮ አትጠብቅም። 21 ቤት በቃ እኔ ያኛው ስልክ እኔ ጋር ያለ መሰላት ደወለች። ከዛ የለም ከማለት ውጭ አንቺ ይሄን ያክል ዙሪያ ጥምጥም ነው። ምን አስፈለገው ሲጀምር? የምትጠቀሚው ነገር አለ እንዴ? እኮ የምትጠቀሚው ነገር ከሌለ አንቺ እኮ ማውራት ያለብሽ በዚህ ልክ አይደለም ሲጀምር። ስልክሽ አምጪው። ስልክ ያልተደወለም አምጪው ስልክሽ ያልሽ አይደል? ካልተደወለ ለምን እሰጥካለሁ? ስልክሽ አምጪው ያልሽ ስልክሽ አምጪው። ሲሙን አውጣበቅ። አላወጣም ስልክሽ እንደው እንዳልሰብር ከሰክሰዋለሁ። አይፎን ይሻለኝ። ትስቂያለሽ? እኔ እንደዚህ አይነት የሚቀልሰው አይመቸኝም። የሚቀልሰው አይመቸኝም። ቀልድ የለምሽ። ምን አይነት ደነዝ ነው? ፓተሩ ክፈች። ክፈች ፓተር። ይሄ ትናንትና ነው የዛሬ ነው አልኩሽ። ዛሬ ተደወለበት። ከነጋ ስልክ ያልጠራ ዛሬ ተደውሏል። እያወራሁሽ እኔን እያየሽ አውሪ፣ እያየሽኝ አውሪ። ዛሬ ተደውሏል። ባይደወል እኮ ነው ያላወራሽ። ናቲ ራሱ ይመስክር። ናቲ ምን ነው የሚመሰክረው? መጥራቱ እሱ እንኳን አንቺ እንጂ አራዳ የለም። ሲጀመር አጥፍተሽው ነው አንቺ። ስልክ ተደውሏል ጠዋት። ባይደወል ጀምሮ ሲሙን አውጥቼ ቁጭ አደረገ። አታወጪም። እስቲ ወንድ ነሽ አይሻል። እስቲ አውጪ። ናቲ መርፌ ያምጣልኝ። እስቲ አውጪ። ስልኩ ከሰክሷል። አየሽ እንደዚህ እንዳረግጠው። አንቺ ምን ይሆንሽ? እንዳታወጪው አንቺ አታወጪው አልተባልሽም እንዴ? አንቺ አታወጪው። ለምን
እንዳታወጪው ካልተደወለ እየተሳደብሽ ነው ካልከኝ ምን ያደርግልኛል? ሲሙ የራሴ ነው ፍራንክ አንቺ ፋራ ትሆኛለሽ። እንግዲህ ፕራንክ ነው ይሄ ሲሚ ይቀመጥ። ለማንኛውም ያው ማንም ከአንቺ የምደብቀው ነገር የለም። ሲጀመር ፕራንክ ናቲ ልታመጣ ነው። አንተ ተባባሪ ልትሆን ነው። ፕራንክ እኮ ነው። ተነጋግረን እንዴ አንተ አልነበርክም ለካ አንተ ስላልነበርክ ከቤተሰቦች ጋር ነው። እንግዲህ ይሄ ፕራንክ ነው። አንቺም ሲሙ እንዳታወጪብኝ ይቀመጥ በስነ ስርዓት። ያው ምንድናት ስልክ ኦፕሬተር ናት ማለት ይቻላል። በስነ ስርዓት ታስተላልፋለች። ስቀልድ ነው ይሄን ማሳያ ያመጣሁት። ውድ ቤተሰቦቼ ፕራንኩን ይሄን ይመስል ነበር። ቅር አለሽ አ ጋር ባሻ የዱርዬ ነገር እኮ ይሄ ነው። ሀሳብ የሚመጣው እንደዚህ ነው። ቤተክርስቲያን የሚሄድ ሰው አንቺ ቤተክርስቲያን የሚሄድ ሰው እንደዚህ አይልም። እኛ ምን ሰራላችኋለን? አላት ተባለ እንግዲህ ኢትዮ ቲጂ እኛ ሶስታችን ሆነን በእኔ ብቻ ነው። እሺ እንሰራላችኋለን። እንግዲህ ይቅር በሉሽ፣ ይቅር በሉ። ፕራንክ ነው ውድ ቤተሰቦቻችን። ፕራንካችን ይመቻችሁ። አይ ስለዚህ ቅር አላላትም ማለት ነው። ላይክ ሼር እንደምን አትየና ና ያራዳው ልጅ ያቻው ካንቺ ጋር እንሰራለን። ላይክ ሼር ሰብስክራይብ ያረጋችሁ ጠብቁን። ባይ ባይ።